የቅርፊት ወይም የቆዳ ወይም ደግሞ የልጣጭ አይነቶች 10 ናቸው። እነዚህን ከበለሳችሁ የግድ ማለት ነው። እንግሊዘኛችሁ አሪፍ ሆኗል ማለት ነው። የመጀመሪያው የሽንኩርት ልጣጭ ምንድነው የሚባለው? የሽንኩርት ልጣጭ ኦኬ። ሶ ላይክ መላጥ ምናምን ሲሆን ፒል ምናምን ላለ። የሽንኩርት ልጣጭ ግን በምታውቁት ኦኒየን ስኪን ነው የሚባለው። ኦኒየን ስኪን። እዚህ ጋር ልጨምርላችሁ። አንዳንድ ሰዎች አፕልን እየላጡ ወይም ደግሞ በቢላዋም በምንም እየላጡ አይደል ይበላሉ። ስለዚህ ልጣጩ አሁን ምን ይባላል? አፕል ስኪን ማለት ትችላላችሁ። አፕል ስኪን በጣም ጥሩ። ልክ ሎሚ ላይ ስትሄዱ ግን የሎሚ ልጣጭ ይለያል። ኦኬ የሎሚ ልጣጭ ምንድነው? ሌመን ዘስት። ምንድነው ያልኳችሁ? የሎሚ ልጣጭ ሌመን ዘስት ይባላል። ኦኬ ሌላ ደግሞ እስቲ የእንቁላል ቅርፊት። የእንቁላል ቅርፊት ምንድነው ይባላል? አይ ቲንክ ቅርፊትን የምታውቁት ይመስለኛል። ሼል ነው አይደል የሚባለው? ኤግ ሼል ካላችሁት የራይት ማለት ነው። ጉድ ቱ ዩር ሰርፕራይዝ ደግሞ የብርቱካን ልጣጭ ደግሞ ሌላ ስም ነው ያለው። ኦኬ የብርቱካን ልጣጭ ምን ይባላል? ኦሬንጅ ሪንድ ይባላል። ኦሬንጅ ሪንድ RIND ማለት ነው። በቆሎ ልጣጭ አለው አይደል? እንደውም ሰሞኑን ክረምት ነው። በቆሎ እየበላችሁ ከሆነ ልጣጩ ምን ይባላል ማለት ነው? ኮርን ሃስክ ካላችሁት HUSK ምን ይባላል ማለት ነው? የበቆሎ ልጣጭ ነው ማለት ነው። ጉድ እሺ እናንተ የምታውቋትን ደግሞ ልምጣ። የሙዝ ልጣጭ ምን ይባላል? ኦኬ this is good. So you have to say banana peel, right? Banana peel. የሙዝ ልጣጭ ምንድነው ከተባላችሁ you can say banana peel. All right. ሌላ ያው ትበላላችሁ አይደል? ሐባብ ከበላችሁ በኋላ ደግሞ watermelon, okay? watermelon ከበላችሁ በኋላ ልጣጩ ምናምን አለ አይደል? የምታስቀሩት ይሄ ካረጋችሁ በኋላ እሱ ምን ይባላል? watermelon rind ይባላል። ቅድም rind የሚል አንድ ቃል ሰጥቻችኋለሁ አይደል? የማላይ ማለት ነው። የብርቱካን ልጣጭ orange rind ነበር። የሐባብ ልጣጭ ወይም ደግሞ የwatermelon ልጣጭ ምን ይባላል? watermelon rind ይባላል። የለውዝ ቅርፊት ወይም ደግሞ የኦቾሎኒ ምናምን ቅርፊት አለ አይደል? ቅድም የኤግ ምን ብለን ነበር? ኤግ ሼል አይደል? አሁን ደግሞ እሱ ምን ትላላችሁ? ፒነት ሼል ትሉታላችሁ። ፒነት is like ለውዝ ወይም ኦቾሎኒ ነው አይደል? ፒነት ሼል ካላችሁት ልክ ናችሁ ማለት ነው። ለእናንተ አንድ ኤክሰርሳይዝ አለኝ ወይም ደግሞ አንድ ኮመንት ሴክሽን ላይ የምትጽፉልኝ አለ። ለምሳሌ ብዙ ሰው ፒዛ ምናምን ይበላና ዳሯን የምንድነው የቂጣውን ዳሯን ይተዋታል አይደል? እሷ በእንግሊዘኛ ምን ትባላለች? ቅርፊት አይደለም ግን የሆነ የፒዛው ጠርዝ አለ አይደል? የፒዛው ጫፍ ይሄ ደረቁን ፓርት ብዙ ሰዎች ያረጉና ፒዛውን እሷን ያስቀራሉ። እሷ ነገር ምን ትባላለች? I know it's very difficult.